ሰላም ሰላም ሰላም፣ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ዋላችሁ? የእግዚአብሔር ምሕረትና ቸርነት በስቶልን በያለንበት ስፍራ ሁላችንም እግዚአብሔር ይመስገን በጣም ደህና ነን። እኔም በጣም ደህና ነኝ። የጌታችንና የአምላካችን የመድኃኒታችን የእግዚአብሔር ስም የኢየሱስ ክርስቶስ አዳኝነት ለዘላለም የተባረከና የተመሰገነ ይሁን። አዳኛችን ኢየሱስ ክርስቶስ ከአመፃ ያነሳን፣ ከሞት ያዳነን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተባረከና የተመሰገነ ይሁን። እርሱን ይዘን በያለንበት ስፍራ በሰላም አለን። ጌታ ይባረክ። እንደምን ዋላችሁ? በያላችሁበት የዓለም ዳርቻ በምትኖሩበት የአገሮች ሰዓት አቆጣጠር እንደምን ውላችኋል? እንደምን አላችሁ? እግዚአብሔር ይባረክ። በያለንበት ስፍራ እየጠበቀን የረዳን ያገዘን የአምላካችን ስም ለዘላለም የተባረከ ይሁን። ዛሬ ደግሞ እንጸልያለን በአምላካችን በእግዚአብሔር ፊት በዓለም ዙሪያ በኢትዮጵያ ውስጥ በተለያዩ አገሮች ዛሬ እንደ አውሮፓ የዘመን አቆጣጠር የመድኃኒታችን የኢየሱስ ክርስቶስ የልደት ቀን ነው። በብዙ አገሮች እየተከበረ ነው። እኛም ደግሞ እግዚአብሔር ቢፈቅድ ከአንድ ሳምንት ምናምን በኋላ እናከብራለን በኢትዮጵያ የሰዓት አቆጣጠር። ዛሬ ደግሞ ለመጸለይ በእግዚአብሔር ፊት እንባችንን ለማፍሰስ፣ ለመማለድ፣ ለመማፀን እግዚአብሔር በጎ ፈቃድ ሆኗል። ምክንያቱም በነፍስ በስጋ ያኖረን ጌታ እኛ እንድንጸልይ ነው። እግዚአብሔር ይባረክ። ስለዚህ በዚህን ሰዓት ላይቭ ያላችሁ ሰዎች ወይንም ደግሞ እያያችሁ ያላችሁ ሰዎች አብረን ነው የምንጸልየው። የእህታችንን የፀሐይ ዘለቀን መዝሙር እየሰማን እንጸልያለን። እግዚአብሔር አምላካችን ስሙ ለዘላለም ብሩክ ይሁን። ዛሬ በኢትዮጵያ ውስጥ በልዩ ልዩ ስፍራዎች በተለይ በትግራይ ክልል በመፈናቀያ ጣቢያ ውስጥ ሆነው በከባድና አስቃቂ በሆነ መከራና ረሃብ ጭንቅ ውስጥ ላሉት ወገኖቻችን እንጸልያለን። በአማራ ክልልም እንዲሁ ብዙ ወገኖች ከሞቀ ቀያቸው ተፈናቅለው በብዙ ጭንቅ ውስጥ እንዳሉ እየሰማን ነው። እኛ ደግሞ ክርስቲያኖች መጸለይ አለብን። ከእግዚአብሔርም ቃል ከማቴዎስ ወንጌል ምዕራፍ 12 ከቁጥር 5 አነባለሁ። ከዚያም በኋላ እንጸልያለን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ወገኖች እንጸልያለን። ጸሎት መፍትሄ አለው። ጸሎት ኃይል አለው። ጸሎት ጉልበት አለው። ጸሎት ስልጣን አለው። ጸሎት የማይመቸውን ነገር እንዲመች ያደርጋል። ንስሐ እየገባን ወገኖቻችን ላይ የደረሰው መከራ እንዲቃለል እንጸልያለን። ሃሌሉያ። አራት ዘጋይባ ኢታሆይባ እግዚአብሔር ይባርክ። ከሕይወት ይሻላል ኢትዮጵያ ይቅርታ ያልቻት ዘመን አዘገይ ቶሎ ነኝ Ito.
እግዚአብሔር ጌታ ሆይ ጌታ ሆይ ጌታ ሆይ ከሕይወት ይሻላል ይቅርታ ያሻታል አዘጋጅቶልናል መልስ በአምላካችን በእግዚአብሔር ፊት እንጸልያለን። እግዚአብሔር በዙፋኑ ላይ አለ። እግዚአብሔር በማደሪያው ላይ አለ። እግዚአብሔር የቤተ ክርስቲያንን ድምፅ ይሰማል። እግዚአብሔር የወንዶችና የሴቶች ባሪያዎችን ድምፅ ይሰማል። እግዚአብሔር የተናናሾችና የታላላቆችን ድምፅ ይሰማል። እግዚአብሔር በመጠለያ ካምፕ ውስጥ ሆነው መከራ የሚያዩትን እግዚአብሔር ያያል። ስለዚህ ወገኖች ሆይ በአምላካችን በእግዚአብሔር ፊት እንጸልይ፣ እናንባ። ቤተ ክርስቲያን ዝም ማለት አይገባትም። በዚህን ጊዜ ማህበረሰቡ ዝም ማለት አይገባውም። በዚህን ጊዜ ለኢትዮጵያ የእግዚአብሔር ይቅርታ ያሻል። ለሰሜን የእግዚአብሔር ይቅርታ ያሻል። ለደቡብ የእግዚአብሔር ይቅርታ ያስፈልጋል። ለምዕራብ የእግዚአብሔር ይቅርታ። ምድሪቱ ማርና ወተት ማፍሰስ ሲገባት ደም እያፈሰሰች ነው። ደሟ እየፈሰሰ ነው። ሰው በሰው ላይ ጨክኗል። ወገን በወገን ላይ ጨክኗል። ባልንጀራ በባልንጀራ ላይ ጨክኗል። የሰው ነፍስ እነሆ ከንቱ ሆኗል። በእግዚአብሔር በአምላካችን ፊት ለዚህ እንጸልያለን። ከእግዚአብሔር ቃል አንድ ስፍራን አነባለሁ። ሰው ምን ያክል ውድ መሆኑን ሁላችሁም ትገነዘባላችሁ። ለሁላችሁም ይገባችኋል። ሰው ውድ ፍጥረት ነው። ሰው እጹብ ድንቅ ነው። እግዚአብሔር ግሩምና ድንቅ አድርጎ የፈጠረ ፍጥረት ነው። ሰው እጅግ ከእንስሳት ከፍጥረታት ሁሉ የሚበልጥ ታላቅ ፍጥረት ነው። እግዚአብሔር በፍጥረታት ሁሉ ላይ የሾመ ነው። ዛሬ ግን ረክሶ፣ ዛሬ ግን ወድቆ፣ ዛሬ ግን ከንቱ ሆኗል። እግዚአብሔር አምላክ ለዚህ ከንቱ ለሆነው ሕዝብ ምሕረትን እንዲያደርግ እንለምናለን። ይህንን ሁሉ ጉስቁልና፣ ይህንን ሁሉ ሰቆቃ ወገኖቻችን፣ እናቶቻችን ከቀያቸው ተፈናቅለው እነሆ በመጠለያ ካምፕ ውስጥ በረሃብ ሲያልቁ እኛ ክርስቲያኖች፣ እኛ አማኞች ዝም ማለት የለብንም። በቤታችን በጓዳችን መጸለይ አለብን። በእኛ ላይ ቢደርስ ምንድን ነው የምንሆነው? በእኔ ላይ ቢደርስ ምን ይሆናለሁ? በአንቺ ላይ ቢደርስስ ምን ትሆኛለሽ? ዛሬ ከሚኖሩበት መኖሪያ ቤታቸው ተፈናቅለው በየካምፑ በየመጠለያ ለወደቁት ሌሎች ሰዎች ገንዘባቸውን እየሰጡ ነው። እኛ ደግሞ እንባችንን እናካፍልላቸው። እኛ ደግሞ በጸሎት በፊቱ በእግዚአብሔር ፊት እንሁን። እነዚህ ሰዎች ወደ ቀያቸው እንዲመለሱ
ትክክለኛ እርዳታ እንዲያገኙ በላያቸው ላይ የወደቀው የኑሮ መከራ ከላያቸው ላይ እንዲነሳ እንጸልያለን። የእግዚአብሔርን ቃል ማቴዎስ ወንጌል ምዕራፍ 12 ቁጥር 11 አነባለሁ በጌታ ስም። እርሱ ግን በእናንተ ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣ ሰው ማን ነው? ይዞ የማያወጣ ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው ጌታ ኢየሱስ ክርስቶስ። ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ዳይና ሆነች። ፈሪሳውያን ግን ወጥተው እንዴት አድርጎ እንዲያጠፉ ተማከሩበት። ሰው ከሰንበት እንደሚበልጥ የሰው ልጅ ከበግ ይበልጣል። የሰው ልጅ ከከብት ይበልጣል። የሰው ልጅ ከፖለቲካ ይበልጣል። የሰው ልጅ ከከተሞች ይበልጣል። የሰው ልጅ ከማንደሮች ይበልጣል። የሰው ልጅ ከመንገዶች ይበልጣል። የሰው ልጅ ከቁሳቁስ ሁሉ ይበልጣል። ጌታ ኢየሱስ ክርስቶስ በሰንበት ቀን በግ በጉድጓድ ውስጥ ወድቆ የማያነሳው የማያወጣ ማን አለ ብሏልና፣ ከዚያም በኋላ ሰው ከበግ ይበልጣል አለ። ወገኖቼ ወይ ሰው ከበግ ይበልጣል። ሰው ከማንኛውም ነገር ይበልጣል። ፖለቲካ ያልፋል። ሰውና የሰው ትውልድ አያልፍም። አዋቂዎች ያልፋሉ፣ ኃያላን ያልፋሉ። በጊዜው ያለው ማንኛውም ነገር ያልፋል። ሰው ግን የሰው ልጅ ትውልድና ሰው ልጅ ለዘላለም ይኖራል። ለዘላለም ሕያው ሆኖ ይኖራል። ቢሞትም ለዘላለም ይኖራል። ዛሬ ሰው በኢትዮጵያ ውስጥ ወገኖቼ ሆይ በእውነት በጣም አያሳዝንም ወይ? ከወላድ እናት ብቤት ውስጥ ጅብ ይዞ መሄዱን አልሰማችሁምን? ከካምፕ ውስጥ ከሸራ ውስጥ ከፕላስቲክ ውስጥ ከሚኖሩበት ቦታ የሌሊት አውሬ መጥቶ ጅብ እየመጣ ከእናት ብቤት ከእናት እቅፍ ውስጥ ጅብ መውሰዱን ሲንሰማ እኛ ምንኛ ምቾት እንዳለ ነው ዝም የምንለው። እናም ደግሞ አዛውንቶች በራብ የሚበሉትን እየፈለጉ ሲሞቱ፣ የሚጠጡትን ውሃ አጥተው ሲሞቱ ሲደርቁ ለእኛ ምን ያክል ምቾት ይሰጠናል? ቤተ ክርስቲያን በዚህን ጊዜ አይደለምን በእግዚአብሔር በአምላኳ ፊት መውደቅ ያለባት? የቤተ ክርስቲያን ድምፅ የሚሰማው መቼ ነው? የአገልጋዮች ድምፅ የሚሰማው መቼ ነው? የምሁራን የቤተ ክርስቲያን የቃል አስተማሪዎች፣ አፖሎጂስቶች፣ የእግዚአብሔርን እውነት የሚጋፈጡ ሰዎች ድምፅ በአደባባይ እኮ ሊሰማ ይገባል። እኛ ለማን ነው ምንተወው? እነዚህን እናቶች በትግራይ በተለይ ሐጽጽ በሚባል የመጠለያ ካምፕ ውስጥ ሰሞኑን ያየነው ነገር ልባችንን አይሰብርም ወይ? በደብረ ብርሃን በልዩ ልዩ የአማራ ክልል ወረዳዎች በመጠለያ ውስጥ ያሉት አያሳዝኑንም ወይ? ለስንት ዓመት ነው በመጠለያ ውስጥ የሚቀመጡት? ለስንት ጊዜ ነው እዛ የሚኖሩት? ለምንድን ነው የገዛ አገራቸው እንግዳ የሆነችባቸው? ሌሎች አገሮች ዜጎች፣ የሌሎች አገሮች ስደተኞች መጥቶ በትክክል እየኖሩ የለም ወይ? ከሌላ አገር ተሰደው መጥተው ሶራውያን በመሃል ከተማ በአዲስ አበባ ቤት ተከራይቶ እየኖሩ የለም ወይ? ከሶማሊያ የተፈናቀሉ ወይንም የተሰደዱ በመሃል አዲስ አበባ ውስጥ እየኖሩ የለም ወይ? ከሱዳን የተፈናቀሉ መብታቸው ተከብሮ እየኖሩ የለም ወይ?